የሰላም ሰገነት ህዝቦቿ እንግዳ ተቀባይና አክባሪ በፈጣን የእድገትና የልማት እንቅስቃሴ ውስጥ የምትገኘው የጦራ ከተማ አስተዳደር በስልጤ ዞን ከሚገኙ 5 ከተማ አስተዳደሮች በተሻለ የእድገት ጉዞ ላይ ከሚገኙ ከተሞች ውስጥ አንዷ ናት። የጦራ ከተማ ለረጅም ዓመታት የላንፍሮ ወረዳ አስተዳደር መቀመጫ ሆና ስታገለግል የቆየች ሲሆን በሌላ በኩል ከ2010 ጀምሮ እንደ ሀገር ከተጀመረው ሀገራዊ ለውጥ መነሻ በዞን ደረጃ ቀድመው በከተማ አስተዳደርነት ከተዋቀሩ 2 ከተማ አስተዳደሮች አንዷ ጦራ ነበረች። ኢትዮጵያ ስታቲስቲክስ አገልግሎት በ2017 አዲስ በተደረገው ጥናት የከተማዋ የህዝቦቿ ብዛት 870 መደረሱን ያመለክታል። ጦራ ከተማ ከቡታጅራ ዝዋይ ከሚዘልቀው አስፋልት በ22 ኪሎ ሜትር የምትገኝ ከአዲስ አበባ ወደ አዳማና ወደ አዋሳ ከሚሻገሩት ዋና ዋና የፍጥነት መንገዶች በቅርብ ርቀት የምትገኝ ስትራቴጂክ ከተማ ስትሆን በሌላም በኩል ከቆሼ ጦራ ሚቶ ዳሎቻ ወራቤ በመጠናቀቅ ላይ ያለው የአስፋልት መንገድ የሚያቋርጣት ወሳኝ ከተማ ናት። ከዞኑ ርዕሰ መዲና ወራቤ ደግሞ በአዲሱ ጦራ ሚቶ ዳሎቻ ወራቤ መስመር 56 ኪሎ ሜትር ቃለች። የከተማን የመሰረተ ልማት ብዙ ስራዎች በመስራት ለነዋሪዎች ምቹና ጽዱ ከተማን ከመፍጠርና በከተማው የልማት ስራዎች ላይም ህብረተሰቡ በተለያየ መልኩ ንቁ ተሳታፊ እንዲሆን በማስቻልም ከተማዋን ለኢንቨስትመንት ለኑሮና ለንግድ ስራዎች ተመራጭና ምቹ መዳረሻ ለማድረግ ዘርፍ ብዙ ስራዎች ተሰርተዋል። በጦራ ከተማ በርካታ ኢንቨስትመንት አማራጮች ያሉ ሲሆን ለኑሮና ለኢንቨስትመንት ምቹ በማድረግ ለንግድና ኢንቨስትመንት እንድትሆን ለማድረግ በርካታ ተግባራት ተከናውነዋል። በዚህም በተፈጠሩ ምቹ ሁኔታዎች ባለሀብቶች መዋለ ንዋያቸውን በማፍሰስ ፋብሪካዎች፣ ነዳጅ ማደያዎች፣ ፔንሲዮኖች፣ ምግብ ማቀነባበሪያና ሌሎችም ሜጋ ፕሮጀክቶች ተጠናቀው አገልግሎት መስጠት የጀመሩና በመጠናቀቅ ላይ ይገኛል። የከተማው መንግስት በፈጠረው ምቹ ሁኔታ በከተማዋ የተለያዩ የኢንቨስትመንት አማራጮች ባለሀብቱ ኢንቨስት ማምጣት ተችሏል። የልማታችንና የእድገታችን ቁልፍ የሆነውን የልማታዊ ባለሀብት የኢንቨስትመንት ፍላጎት ለማሟላት የሚያስችል ፈጣንና ቀልጣፋ አገልግሎት ለመስጠትም በበቂ ሁኔታ ስለተዘጋጀን በከተማዋ በተለያዩ ዘርፎች ኢንቨስትመንት ለማድረግ የሚፈልጉ ባለሀብቶች በሯን ከፍታ ትጠብቃለች። የከተሜነት መስፋፋትና የኢንዱስትሪ ሽግግር ውስጥ ወሳኝ ሚና ሊጫወቱ ከሚችሉ ከተሞች አንዷ ሆነ ጉዞ ላይ ሁሉም ባለድርሻ አካላት ሚናቸውን ሊወጡ ይገባል። Adala